ሰላም በያላችሁበት እንደምናችሁ። እንግዲህ በዚህ ቪዲዮ ሳምፕል ሳይዝ እንዴት ካልኩሌት እናደርጋለን፣ የትኞቹ ሳምፕል ሳይዝ ዲተርሚኔሽን ፎርሙላ ለምን አይነት ሲቹዌሽን እንጠቀማቸዋለን የሚለውን አጠር ባለ መልኩ ላሳያችሁ መጥቻለሁ። እንደሚታወቀው የአንድ ሪሰርች ሜይን የሚባለው ቫሊድ ነው ሊባል የሚያስችለው ሪላያብል ነው ሊባል የሚያስችለው ሳምፕል ሳይዝ የወሰደበት ሁኔታ ነው። አንድ ሪሰርች አርቲፊሻሊ ክሬት የተደረገ ነው ወይንስ ደግሞ በትክክል ከታርጌት ፖፑሌሽኖች ተሰብስቦ የመጣ ውጤት ነው ወይ የሚለውን መገምገም የሚያስችለን፣ እነዚህም ደግሞ ቫሊድ ነው ወይ ሳይንቲፊክ ነው ወይ የሚለውን መገምገም የሚያስችለን ሳምፕል ሳይዝ ካልኩሌት ያደረጉበት መንገድ እና እነዛን ሳምፕሎች ወይም ደግሞ ሪፕሬዘንታቲቭ ሪስፖንደንቶቹን አድሬስ ያደረጉበት መንገድ ነው የሪሰርቸሩ። ስለዚህ ሳምፕል ሳይዝ በገስ የሚወሰድ ነገር አይደለም፣ ሳይንቲፊካሊ ጀስቲፋይድ መደረግ ያለበት ኮንሴፕት እንጂ ማለት ነው። ሶ እናንተ የወሰዳችሁት ሳምፕል የእውነትም ቶታል ፖፑሌሽናችሁን ሪፕሬዘንት የሚያደርግ ሳምፕል ነው ወይ የሚለው ሳይንቲፊካሊ በሆነ መልኩ ምን መደረግ አለበት? አድሬስ መደረግ አለበት፣ መታየት አለበት ማለት ነው። ስለዚህ እስካሁን ላይ በጣም ብዙ ሳምፕል ሳይዝ ፎርሙላን ወይም ደግሞ ሳምፕል ሳይዝን ዲተርማይን እንድናደርግ የሚያስችሉን ፎርሙላዎች ተሰርተዋል በስኮላሮች። ነገር ግን ሁሉም ሳምፕል ሳይዝ ፎርሙላዎች ለሁሉም ሲቹዌሽን ይጠቅማሉ ማለት አይደለም። እንደየሲቹዌሽኑ እንደ ፖፑሌሽናችን ሁኔታ ነው የምንጠቀማቸው እነዚህ ሳምፕል ሳይዝ ፎርሙላዎች ማለት ነው። ስለዚህ ሳምፕል ሳይዝ ፎርሙላ ሳይንቲፊካሊ ጀስቲፋይድ መደረጉ ምን ይጠቅመናል? አንደኛ ሳምፕሉ በጣም ዝቅተኛ ሆኖ ሪላያብል ሳይሆን እንዳይቀር ያግዘናል፣ ታማኝነቱን እንዳያጣ ማለት ነው። ሁለተኛው ቱ ላርጅ ሆኖ ጊዜያችንን እንዳያባክንብን ያስችለናል ማለት ነው። ስለዚህ ቫሊዲቲውን፣ ጀነራላይዛቢሊቲውን፣ ስታቲስቲካል ፓወሩን የምንገመግመው በምንድን ነው? ቤዝድ ኦን ፎርሙላ ነው። ሳይንቲፊክ የሆነ ፎርሙላን ተጠቅመን ነው ማለት ነው እንጂ አንዳንዶቻችን እንደምንለው 20 ሰዎች ወስጃለሁ፣ 50 ሰዎች ወስጃለሁ እንደዛ አይደለም። በዛ መልኩ ሳይሆን ማንን ነው የተከተልከው፣ ሪፕሬዘንታቲቭ መሆኑን ያረጋገጠልህ ማን ነው የሚለውን መመለስ መቻል አለብን። አሁን እዚህ ላይ የምናወራው ስለ ኳንቲቴቲቭ ሪሰርች ሳምፕል ሳይዝ ነው። ኳሊቴቲቭ በተመለከተ ግን ዳታ ሳቹሬሽን ነው ሳምፕል ሳይዙ እንጂ ራሱን የቻለ ፎርሙላ የለውም። ዳታ ሳቹሬት እስከሚያደርግ ድረስ መሰብሰብ ቤስት ኦፕሽን የተሻለ የሚባለው አልተርናቲቭ እሱ ነው ለኳሊቴቲቭ ዳታ። እንግዲህ የመጀመሪያው ወደ ሳምፕል ሳይዝ ዲተርሚኔሽን ፎርሙላችን ስንመለስ የመጀመሪያው አብዛኞቻችን የምንጠቅመው የታሮ የማነ በ1967 ዴቨሎፕ የተደረገ ፎርሙላ ነው። በዋነኝነት እያንዳንዱ ፎርሙላ ላይ ስናወራ ለምን አይነት ፖፑሌሽን ነው ይህን መጠቀም ያለብን፣ ምን አይነት ድክመት አለው የሚለውን እያየን መሄድ ይኖርብናል። የማነ ፎርሙላ የምንጠቀመው ፋይናይት ፖፑሌሽን ሲኖረን፣ በቁጥር የሚታወቅ የተገደበ ፖፑሌሽን ሲኖረን ነው። ፖፑሌሽን ሳይዙ ናውን ከሆነና ፋይናይት ከሆነ ምን እናደርጋለን? የማነ ፎርሙላ ነው የምንጠቀመው። ለምሳሌ የአንድ ቀበሌን ህዝብ ከሆነ ሰርቬይ የምታደርጉት፣ የአንድ መስሪያ ቤት ሰራተኞችን ከሆነ ሰርቬይ የምታደርጉት፣ የሚታወቅ የቁጥር ገደብ ያላቸው ነገሮች ላይ ከሆነ ጥናታችሁን እየሰራችሁ ያላችሁት የማነ ፎርሙላ የተፈጠረው ለእንደዛ አይነት ታርጌት ፖፑሌሽን ነው ማለት ነው። እንግዲህ የማነ ፎርሙላ የሚያሳያቸው ምንድን ነው? ስሞል ኤን አለ። ስሞል ኤን ማለት ሳምፕል ሳይዝ ዲተርማይን እንድታደርጉት የምትፈልጉት መጠን ነው። ካፒታል ኤን አለ። ቶታል ፖፑሌሽናቸው ነው። ቶታል ፖፑሌሽናቸው ሲካፈል አንድ ፕላስ ቶታል ፖፑሌሽን ታይምስ ኤ ማለት ማርጂን ኦፍ ኢረር ነው። ማርጂን ኦፍ ኢረር ማለት ሳምፕላችሁ ቶታል ፖፑሌሽኑን ወይም ሪል የምንለውን ዳታ ምን ያክል ፐርሰንት ሪፕሬዘንት ያደርጋል የሚለው ነው። ስታንዳርዱ እዚህ ጋር 0.05 ነው ወይም 5% ነው። ፕሊስ በትክክል ጀስቲፋይ የምታደርጉበት ወይ ከሌላችሁ የኔ በዚህ መልኩ ይለያል እስካላላችሁ ድረስ ይህን የኢ ቫሉ ወይም ማርጂን ኦፍ ኤረር ቫሉ ከ0.05 በታች ወይም በላይ አታደርጉት። ኮንፊደንስ ሌቭል ስታንዳርዱ 95% ነው።
ሪሰርቸሩ በቂ የሆነ ምክንያትና መኪናው ካቀረበ ሎጂካሊ የኔ 8% መሆን አለበት የኔ 90% መሆን አለበት የሚለውን ጀስቲፋይ ማድረግ እስካልቻለ ድረስ ይህን ስታንዳርድ መቀየሩ የሪሰርቻችሁን ኳሊቲ ያወርደዋል። ስለዚህ 0.05 ኢዝ ቤስት ስታንዳርድ ወርልድ ስታንዳርድ ነው። ሶ ስኩዌር ታደርጉታላችሁ ማለት ነው። እንዴት ይመጣል? ቀጥሎ ያለው ኢሜጅ ላይ የምታዩት ነው የሚሆነው። ለምሳሌ 1000 ታርጌት ፖፕሌሽን ቢኖራችሁ ማርጂን ኦፍ ኤረር 5% ብታደርጉ ሳምፕላችሁ 80 ነው የሚመጣው። እንዴት? 1000 ሲካፈል 1 ሲደመር 1000 ሲባዛ 0.05 ስኩዌር 0.05 ስኩዌር ሲደረግ 0.00025 ታይምስ 1000 ይሆናል። ሲደመር 1 ከዛ በኋላ ያንን 1000 ለመጣው ቁጥር ስናካፍለው 80 ይሰጠናል ማለት ነው። ቀጥሎ ያለው ኢሜጅ ተመልከቱት። ስለዚህ የማንህን የምትጠቀሙት ኖን ፖፕሌሽን እና ፋይናይት ፖፕሌሽን ሲኖራችሁ ቁጥራቸው ሲታወቅ ነው። በዚህ ተመሳሳይ እንግዲህ የክሬዥን እና ማነው ይሄ ሞርጋን የእነሱ ፎርሙላዎች የፖላንድ ስም ፕሮናውንሴሽኑ አስቸጋሪ ነው። የእነዚህ ሰዎች ፎርሙላ አለ። ፎርሙላ ሳይሆን ባይዘው ወይ ይሄ ቴብል ነው። ሳምፕል ፖፕሌሽናችሁ ይሄን ያክል ከሆነ ይሄን ያክል ውሰዱ ነው። ቀድሞ ካልኩሌት አድርገውላቸዋል። 10 ከሆነ 10ሩን ትወስዳላችሁ። 1000 ከሆነ 80 ይመጣል። እንደ ቅድሙ እነሱ የሚጠቀሙት ኮንፊደንስ ሌቭል ፊክስድ ነው። 0.05 ማርጂን ኦፍ ኤረር ነው የሚጠቀሙት። የዚህ ግን ትልቁ ጉድለቱ ምንድነው? በ10 ሌቭል ስለሚሄድ በዛ መካከል ላሉት ኤግዛክት ሳምፕል ሳይዝ ማውጣት አትችሉም። ሶሪ። ስለዚህ የእነዚህ ትልቁ ድክመታቸው ለምሳሌ የእናንተ ታርጌት ፖፕሌሽን 84 ቢሆን ለ84 ኤግዛክት ካልኩሌት አድርገው አላስቀመጡም። ለ80 እና ለ90 ነው ያስቀመጡት። ስለዚህ ምን ሪኮመንድ ይደረጋል? 90 ቢሆን በሚለው ተወስዱና ለ90 ካልኩሌት የተደረገውን ቀጥታ ከቴብሉ ላይ ተወስዳላችሁ ማለት ነው። ኤኒዌይስ ከአድቫይዘሮቻችሁ ጋር ግልጽ የሆነ ስምምነት እስከሌላችሁ ድረስ ይህንን ባትጠቀሙት ነው መመክራችሁ እኔ። በተጨማሪ ሪግሬሽን ካላችሁ ስትራክቸራል ኢኩዌዥን ሞዴል የሚጠቀሙ ከሆነ ኤክስፐሪመንታል ሪሰርች የምሰሩ ከሆነ እንትን አይደለም፣ ስታቲስቲካል ፓወሩ ያን ያክል ጠንካራ አይደለም። የእነዚህ ሰዎች እንዳልኳቸው ነው። ፊክስድ ማርጂን ኦፍ ኤረር ነው የሚጠቀሙት። ፊክስድ ነምበር ነው ያላቸው። ሰው በመካከል ያሉትን ቁጥሮች ራሳችሁ አጠቃቅታችሁ ከፍተኛው ላይ እንድትወስዱ ነው ምክረ ሀሳብ የሚያቀርቡት። ሌላው በብዛት የምንጠቀመው ኮሽራን ሳምፕል ሳይዝ ፎርሙላ ነው። እንግዲህ ኮሽራን ብዙ ጊዜ መጠቀም ያለብን ላርጅ ፖፕሌሽን ካላችሁና አንኖን ፖፕሌሽን ካላችሁ ነው። የታርጌት ፖፕሌሽናችሁ ቁጥር የማይታወቅ ከሆነ እንደዚሁም ደግሞ ላርጅ ከሆነ 10 ሚሊዮን፣ 20 ሚሊዮን፣ 40 ሚሊዮን ቢሆን የኮሽራን እንድትጠቀሙ ትችላላችሁ። ቤስት ወይ አሪፍ ነው። ግን በዋነኝነት እንደኔ ላርጅ ፖፕሌሽን የሚለውም የማናን መጠቀሙ የተሻለ ሊሆን ይችላል። እንደኔ ግን በዋነኝነት አንኖን ፖፕሌሽን ካላችሁ ለምሳሌ ባንክ ከስተመርስ፣ ሆቴል ከስተመሮች፣ የሆስፒታል ፔሸንቶች እነዚህ ቁጥራቸው አንኖን ነው። ኤግዛማይነሮች እና አንዳንድ አድቫይዘሮች ቁጥሩን አስገቡ ሲሉ ያለው ግን ሪሰርቸሩ በቀላሉ ዲቴክት የሚያደርገው አይደለም ይሄ ነገር። ለምሳሌ እናንተ ደሴ ላይ ወይም ደግሞ ጊምባ ላይ ወይም ደግሞ ጂንካ ላይ ቢሆን እየሰራችሁ ያላችሁት ኮመርሻል ባንክ ኦፍ ኢትዮጵያ ከስተመር ሳቲስፋክሽን እየሰራችሁ ቢሆን ሰርቬያችሁን ስትበትኑ የምታገኟቸው ጂንካ ላይ ወይም ደግሞ ደሴ ላይ ብቻ አካውንት የከፈቱ ሰዎችን አይደለም። ጎንደር ላይ ከፍቶ አርባ ምንጭ የሚጠቀም ሰው ሊኖር ይችላል። ያን ልታገኙ ትችላላችሁ። የአርባ ምንጭ ዳታ ቤዝ ውስጥ ግን የዛ የሰውዬ ቁጥር አልተካተተም። ሶ ዘ ቤስት ወይ እንደዚህ አይነት ሆቴል ከስተመሮች፣ የባንክ ከስተመሮች፣ ኢንሹራንስ ከስተመሮች የሚታወቁ እስካልሆን ድረስ እዛው ላይ ሴትል አድርገው የሚታወቁ ወይም ደግሞ በዛ አካውንት የከፈቱ ብቻ ምናምን ብላችሁ ካልተነሳችሁ አንኖን ፖፑሌሽን ናቸው ብላችሁ የኮሽራን መጠቀም በጣም 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 የተሻለ ነው። ሶ ፎርሙላው ምንድን ነው? ዜድ ስኩዌር ታይምስ ፒ ታይምስ ኪው ነው። አንዳንዴ ዜድ ስኩዌር ታይምስ ኪው ማይነስ ፒ ብሎ ያመጣዋል። ተመሳሳይ ነው። ከስክዘን ዋን ማይነስ እንትን ብሎ ያመጣዋል። ብዙም ልዩነት የላቸውም፣ ተመሳሳይ ናቸው። ስለዚህ ዜድ ስኩዌር ከዜድ ቴብላችሁ ነው የምታመጡት። እዚህም ላይ
0.05 እንደ እንትን ውሰዱ፣ እንደ ስታንዳርድ ውሰዱ ለማርጂን ኦፍ ኤሮራችሁ ማለት ነው ኢስኩዌሩን። ስለዚህ 0.05 ስታካፍሉት ለሁለት ስንት ይመጣል? 0.25 ይመጣል። አንድ ሲቀነስ 0.25 ስንት ይሆናል? 0.975 975ን የምታገኙት ዜድ ስኩዌር ላይ 1.96 ላይ ሄዳችሁ ነው የምታገኙት። እንደዛ ነው። የ10% ከሆነ ደግሞ 0.1 ይመጣል። 0.1ን ለሁለት ስታካፍሉት ቱ ቴል ስለሆነ ስንት ይሰጣችኋል? 0.05 ይሰጣችኋል። ከአንድ ላይ 0.05 ስትቀንሱ ኖ 0.5 ይሰጣችኋል። ከሱ ላይ 0.5 ስትቀንሱ 0.95 አፕሮክሲሜትሊ 0.95 የሚገኘው በአንድ ነጥብ አራት እና በአንድ ነጥብ 4.5 መካከል ይመስለኛል። ለዛ ምንድነው የሚያደርጉት? 1.46 ኦር እንደዛ ብለው ዜድ ያደርጉታል። ዜድ ስኩዌራችሁን አይታችሁ ቼክ ልታደርጉ ትችላላችሁ። በዛ መልኩ ነው ዜድ ስኩዌር የሚወሰደው ከዜድ ቴብል ነው። ዜድ ቴብል እንዴት እናነባለን? በጣም ብዙ ቪዲዮዎች ስላሉ እነሱን ታዩታላችሁ። ዘን ፒ ታይምስ ኪው ነው እንግዲህ ይሄ ፒ ማለት ሰክሰስ ፋክተራቸው ነው። ሰክሰስ ፋክተር ለምሳሌ ማርኬት ሼር የምታጠኑ ቢሆን እናንተ ስትነሱ ቲንክ አድርጋችሁ የምትነሱት 50% ቢጠቀም 50% ኮሜርሻል ባንክ ባይጠቀም ብላችሁ ብትነሱ ይሄ በጣም ቤስት የሚባለው ነው። ለመሰላችሁ ከፍተኛውን ሳምፕል ሳይዝ የምታገኙት ለፒ እና ለኪው እኩል 0.5 ስትሰጡ ነው። ለፒ እና ለኪው እኩል 0.5 ስትሰጡ ነው ከፍተኛውን ሳምፕል የምታገኙት። ሞክሩት። 0.4 እና 0.6 አድርጋችሁ ብትሞክሩት ይሄ ቫሊዩ ፒ ታይምስ ኪው ምን ያክል ይመጣል? 0.24 ይመጣል። 0.24ን በዜድ ስኩዌር ስታባዙት ዝቅተኛ ነው የሚሆነው። እንደዚሁም ደግሞ በ0.5 አድርጋችሁ ግን ብትሞክሩት 0.5 ታይምስ 0.5 0.25 ነው የሚመጣው። በቃ ማክሲመሙ ይሄ ነው። ሰው ለዛ ነው ከፍተኛውን ሳምፕል ለማግኘት ለፒ እና ለኪው 0.5 እንድትሰጡ ይመከራል ማለት ነው። ኦቨር ስኩዌር ወይም ማርጂን ኦፍ ኤሮራችሁ ቅድም ያልኳችሁ ነው 0.05 ስኩዌር አድርጋችሁ ምንጊዜም 384 ይመጣል። ቀጥሎ ያለው ኢሜጅ ላይ አስቀምጬላችኋለሁ። ይህን እንዳጠቃላይ ለምን አይነት ስተዲ የትኛውን ልጠቀም የሚለው ይህን ይመስላል። ሰርቬይ ላርጅ ፖፕሌሽን ካላችሁ ኮሽራን ወይም ደግሞ አንኖን ፖፕሌሽን ካላችሁም እንደዚሁ ኮሽራን፣ ፖፕሌሽናችሁ ነውን ከሆነ የማንን ብትጠቀሙ አሪፍ ነው። ኪክ ሪፈረንስ ካላችሁ ደግሞ እንደዚሁ ግርሸን እና ሞርጋንን የእነሱን ብትጠቀሙ አሪፍ ነው። ሪግሬሽን ወይም ስትራክቸራል ኢኩዌዥን ሞዴል የሚጠቀሙ ከሆነ ፖወር አናላይሲስ ተጠቀሙ። እንደዚሁም ቴሲስ ዊዝ ሊሚትድ ታይም ካላችሁ የማን አሪፍ ነው? ቆንጆ ነው። ቻናሉን ሰብስክራይብ አድርጉት፣ ለጓደኞቻችሁ ሼር አድርጉላቸው። መልካም ቆይታ ይሆንላቸው።